ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። የግሪክ አምላክ የሆነው ፖሳይደን በሰው አምሳል ከወንዝ ውስጥ ወጣ። በድልድይ ላይ ተሻግሮ ህንፃ ላይ በመውጣት ወንድሙን ዙስን አገኘው። ዙስ ወደ ሰማይ እንዲመለከት ነገረው። በሁሉም ቦታ ጥቁር ደመናዎች አሉ፣ ነገር ግን ምንም የመብረቅ ብልጭታ የለም። ዋናው የመብረቅ በትር ተሰርቋል። ፖሳይደን ደንግጦ መስረቁን አስተባበለ። እርስ በርሳቸው ኃይላቸውን ከመውሰድ የተከለከሉ መሆናቸውን ለዙስ አሳሰበው። ዙስ የፖሳይደን ልጅ እንደሰረቀው ከሰሰ። ልጁን በህፃንነቱ ካየው ወዲህ እንዳላየው ተናገረ። ቢሆንም በበጋው የጨረቃ ግርዶሽ ከመድረሱ በፊት በትሩ ካልተመለሰ ጦርነት እንደሚያውጅ ዙስ አስጠነቀቀ። በቀጣዩ ዕለት በዋና ገንዳ ውስጥ ለ7 ደቂቃ ከተቀመጠ በኋላ ወደ ላይ ወጣ። ጓደኛው ግሮቨር ችሎታውን አድንቆ እንዴት እንደቻለበት ጠየቀው። ፐርሲ እንደማያውቅና ውሃ በግልጽ ማሰብ የሚችልበት ብቸኛ ቦታ እንደሆነ ተናገረ። ከዚያም ወይዘሮ ዶድስ ከተባለች አዲስ መምህርት ጋር ወደሚማሩበት የእንግሊዘኛ ክፍል አመሩ። እሷም በጥቁር ሰሌዳው ላይ አንድ አባባል ጽፋ ማብራሪያ ጠየቀች። ፐርሲ እጁን ባያወጣም እሱን ለየት አጠራችው። በንባብ ችግር የተነሳ ቃላቱን ለማንበብ ተቸግሮ አላውቅም አለ። ከትምህርት በኋላ ፐርሲ ከእንጀራ አባቱና ከእናቱ ሳሊ መኖሪያ ቤት ተመለሰ። ፐርሲ የንባብ ችግሩ እየባሰበት እንደመጣና ከኤዲኤችዲ ችግሩ ጋር የተያያዘ ሊሆን እንደሚችል አማረረ። ሳሊ ብትጨነቅም አጽናናችው። በድንገት ጌብ ቢራ እንዲመጣለት ጮኸ። ሳሊም ታዘዘችው። ፐርሲ እናቱ የጌብን የስካርና አጸያፊ ባህሪ መታገሷን ይጠላዋል። ፐርሲ በንዴት ሲናገር ጌብ አክብሮት እንዲያሳይ አስጠነቀቀው። ፐርሲ ዝም አለ፣ ነገር ግን በጣም ይጠላው ነበር። በነገው ዕለት የፐርሲ ክፍል የግሪክ ቤተ መዘክርን ጎበኘ። ከመግባቱ በፊት ተዘጋጅ፣ ሁሉም ነገር ሊቀየር ነው የሚል ድምጽ ሰማ። ፖሳይደንን የሚመስል ሰው አየ፣ ነገር ግን ሰውየው ወዲያውኑ ጠፋ። ምናልባት የቅዠት እይታ ሊሆን ይችላል። በኋላም አቶ ብሩነር የአባታቸውን ስልጣን ገለው ስለወሰዱት ሶስቱ ወንድማማቾች ማለትም ስለ ዙስ፣ ፖሳይደንና ሄዲስ አስተማረ። አማልክት ከሰው ልጆች ጋር ተደባልቀው ግማሽ አማልክት የወለዱበትን ጊዜ አብራራ። ሐሳቡ የተበታተነው ፐርሲ በመጨረሻ በትክክል የመለሰ ሲሆን በግድግዳው ላይ ያሉት ጥንታዊ የግሪክ ቃላት ወደ እንግሊዘኛ ሲቀየሩ ተመለከተ። አንድ ስም ጎልቶ ታየ፣ ፐርሲየስ። ብሩነር ፐርሲ ትክክል መሆኑን አረጋገጠ። ነገር ግን ወይዘሮ ዶድስ በድንገት ከእርሱ ጋር ብቻዋን መነጋገር እንደምትፈልግ አሳወቀች። ወደ አንድ የግል አዳራሽ አታላ ወሰደችው፣ ነገር ግን ተሰወረች። ከዚያም በጣሪያው በኩል ተመልሳ በመታየት የተሰረቀውን ዋና የመብረቅ በትር እንዲሰጣት ጠየቀችው። ፐርሲ ግራ ተጋባ። ምላሽ ከመስጠቱም በፊት ዶድስ ወደ አስፈሪ ፍጡር ተቀይራ ጥቃት ሰነዘረችበት። ፐርሲ ሊገደል ሲል ብሩነርና ግሮቨር እየሮጡ ገብተው ፍጡሩን ፊውሪ እያሉ ጮሁበት። ብሩነር ለቆ እንዲሄድ አለዚያ እንደሚበጣጥሳት አስጠነቀቀው። ፍጡሩ በመስኮት በኩል ፈረጠጠ። ፐርሲም በጣም ደነገጠ። ብሩነርም እንደሚያገኙት ማወቅ ነበረብኝ ሲል ፐርሲ ሰማው። ግራ የተጋባው ፐርሲ ምንም እንዳልሰረቀ ተናገረ። ብሩነር ግን ከድሮም አምኖታል። ተጨማሪ ፍጡራን ከመምጣታቸው በፊት ግሮቨር ፐርሲን ለጥበቃ ወደ አንድ ካምፕ እንዲወስደው አዘዘ። ብሩነር ለፐርሲ እስክሪብቶ ሰጠው። በአደጋ ጊዜ የሚጠቀምበት ኃያል መሳሪያ እንደሆነም ነገረው። ፐርሲ አላመነበትም። ብሩነር ግን ቸል በማለት ግሮቨር እናቱን ሳሊን እንዲያስጠነቅቅና ፐርሲን እንዲጠብቅ ነገረው። ከቤተ መዘክሩ ከወጡ በኋላ ፐርሲ እውነታው ምን እንደሆነና ብሩነር ለምን ግሮቨርን እንደ ጠባቂ እንደሾመው ጠየቀው። ግሮቨር በማነከስ ይራመድ ስለነበር ፐርሲ እሱን መጠበቅ ይችላል ብሎ አልተማመነበትም። ግሮቨር ለዓመታት ሲጠብቀው እንደነበረ ግን ተናገረ። ወደ ቤት ሲደርሱ ግሮቨር ወዲያውኑ ሳሊ እንድትወጣ ገፋፋት። ነገር ግን ጌብ አልፈቀደም። እንግዶቹን እንድታገለግል ጠየቀ። ፐርሲ ሰደበው። ጌብም ጥቃት ሊሰነዝርበት ሲል ግሮቨር በክራንቹ መጥቶ ጣለው። እያመለጡ ሳለ ፐርሲ የመብረቅ በትሩን እንዳልሰረቀ ማለ። ሳሊም እንደምታምነውና ካምፑ እንደሱ ላሉ ልዩ ልጆች የተዘጋጀ መሆኑን ገለጸችለት። ፐርሲ እያበደ እንደሆነ አሰበ። እሷ ግን በአባቱ ምክንያት ልዩ አምላክ እንደሆነ ነገረችው። ፐርሲ ጥሏቸው ስለጠፋው አባቱ መስማት አልፈለገም። ሳሊ ግን አባቱ በጭራሽ ሊተዋቸው እንዳልፈለገ ገለጸችለት። ፐርሲ ምላሽ ከማግኘቱ በፊት የበሬ አካል ያለው አስፈሪ ፍጡር መኪናቸውን አጠቃ። ከመኪናው አደጋ ከተረፉ በኋላ ፐርሲ የግሮቨርን እውነተኛ ማንነት ተመለከተ። ክራንቾቹ ማታለያ ብቻ ነበሩ። ወደ ካምፑ በር ሲደርሱ ሳሊ መግባት አልቻለችም። እሷ ተራ ሰው ስለነበረች ወደዛ ማለፍ አትችልም። በድንገት በሬው ያዛትና እስክትሞት ድረስ ጨመቃት። በንዴት የተሞላው ፐርሲ የብሩነርን እስክሪብቶ አሰበ። ክዳኑን ሲያነሳው ወደ ሰይፍ ተቀየረ። ከፍጡሩ ጋር ተዋጋ፣ ነገር ግን ሰይፉን ጣለ። ፍጡሩ ሲደክም ፐርሲ መጥቶ ገደለው። ከዚያም በግሮቨር እቅፍ ውስጥ ወደቀ። በኋላ ላይ በካምፑ የሕክምና ክፍል ውስጥ ነቃ። ግሮቨር የትናንትናው ህልም አልነበረም እና ተጠፍታለች አለው።
ፐርሲ በጣም አዘነ። ግሮቨርም የፐርሲን እናት ባለመጠበቁ ራሱን ኮነነ። ፐርሲ የሱ ጥፋት እንዳልሆነ በመንገር አጽናናው። ግሮቨር ካምፑን ለፐርሲ ካሳየው በኋላ በመጨረሻ አብራራለት። ፐርሲ ግማሽ አምላክ ነው። የንባብ ችግሩ አእምሮ በጥንታዊ ግሪክ ቋንቋ የተሞላ በመሆኑ ነው። ADHDው ደግሞ በውጊያ ላይ ፈጣንና ጎበዝ ያደርገዋል። በሬውን ማሸነፍ የቻለው ለዚህ ነበር። ሁልጊዜ ራሱን እንደ እንግዳ ፍጡር የሚያስበው ፐርሲ ደነገጠ። ወደ ልምምድ ቦታው ሲደርሱ ፐርሲ በጥበብ የምትዋጋ አንዲት ሴት አየ። ግሮቨር የኤቴና ልጅ እንደሆነችና ከካምፑ ጎበዝ ተዋጊዎች አንዷ የሆነችው አናቤት እንደሆነች ነገረው። ግሮቨር ፐርሲን ለሴንቶርስ ፍጡራን አስተዋወቀው። ከነሱ አንዱ አቶ ብሩነር ነበር። ፐርሲ መምህሩን በዚህ መልኩ በማየቱ ተደነቀ። ብሩነር ግን እውነተኛ ማንነቱን በመሸሸጉ ይቅርታ ጠየቀ። ከዚያም በአባቱ የተገነባውን ልዩ ጎጆ ለፐርሲ አሳየው። በውስጡ ፐርሲ ባለ 3 ቀንድ ጦር ተመልክቶ አባቱ ፖሳይደን መሆኑን ተረዳ። ብሩነር ይህንን አረጋገጠ። ዙስ፣ ፖሳይደን ወይም ሄዲስ ልጆች መውለዳቸው ምን ያህል አስገራሚ እንደሆነ አብራራ። በዚህ ምክንያት ፐርሲ አሁን ለአባቱ ወንድሞች እንደ ስጋት ይቆጠራል። ብሩነር ስለ ጌብ እውነቱን ገለጸ። የሱ አጸያፊ ጠረን ፐርሲን ከፍጡራን ለመሸሸግ ስለረዳ ሳሊ ታግሰው ነበር። ፐርሲ እናቱ እሱን ለመጠበቅ ያህል ብዙ መስዋዕትነት መክፈሏን አውቆ ነገር ግን እሷን ማዳን ባለመቻሉ አዘነ። ለምን ካምፕ ውስጥ እንዳለ ሲጠይቅ ብሩነር የዙስን ዋና የመብረቅ በትር ማስመለስና ምድርን ሊያጠፋ የሚችለውን ጦርነት መከላከል ግዴታው እንደሆነ ብሩነር ነገረው። ፐርሲ የሱ ችግር እንዳልሆነ ቢናገርም ብሩነር ግን ፐርሲ ብቻ ለዙስ ንጹህ መሆኑን ማሳመን እንደሚችል መለሰለት። ሆኖም ግን ፍጡራን በእርግጠኝነት ስለሚመጡበት በመጀመሪያ ስልጠና ማድረግ አለበት። በልምምድ ቦታው ብሩነር ፐርሲን ለሌሎች የካምፕ አባላት አስተዋወቀው። የሄርሜስ ልጅ የሆነው ሉክ በደስታ ተቀበለውና ወደ ቡድኑ እንዲቀላቀል ፈቀደለት። ከዚያም ብሩነር ባንዲራ የመስቀል ጨዋታ አወጀ። የተፎካካሪውን ቡድን የምትመራው አናቤት ሰንደቅ ዓላማቸውን ስትሸሽግ ፐርሲ ከሉክ ጋር ቦደነ። በጨዋታው ወቅት ሉክ ተፎካካሪዎችን ሲዋጋ ፐርሲን ሰንደቅ ዓላማውን እንዲፈልግ ላከው። በጫካው ውስጥ ፐርሲ ሰንደቅ ዓላማውን ያለ ጥበቃ አገኘው። ነገር ግን አናቤት በድንገት ተደብቃ አጠቃችው። ሁልጊዜ እንደምታሸንፍም ተናገረች። በኃይል አጠቃችው፣ እጁን አቆሰለችው። ሌሎች እያዩት በቀላሉ አሸነፈችው። ግሮቨር ውጊያውን እንዲያስቆም ብሩነር ለመነ። ብሩነር ግን እምቢ አለ። ተሸንፎ የነበረው ፐርሲ በድንገት ፖሳይደን ወደ ውሃው እንዲጠጋ ሲነግረው ሰማ። ወደ ውሃው ሲገባ ቁስሎቹ ዳኑ፣ ኃይሉም ተመለሰ። ታድሶ የነበረው ፐርሲ የአናቤትን ወታደሮች አሸነፈ። እሷንም ሰይፏን አስጣላት። እሷን ከመምታት ይልቅ ሰንደቅ ዓላማውን ማረከ። ለቡድንም ድልን አጎናጸፈ። የካምፑ አባላት ያዩትን የፐርሲን እውነተኛ ኃይል አድንቀው እልል አሉ። በዚያች ምሽት የካምፑ አባላት ድላቸውን ሲያከብሩ አናቤት ፐርሲን እንደ ጀግና ይሰማሃል በማለት አፊዘችበት። እሱ ግን አስተባበለ። እሷም በቅርቡ በትዕቢት እንደሚያብጥ ቀለደችበት። ፐርሲ እንደማትወደው ሲጠይቃት እሷ ግን ገና አልወሰንኩም ስትል መለሰችለት። በድንገት ሄዲስ በእሳት ካምፕ ውስጥ ተከሰተ። ሄዲስ ፐርሲን አጥብቆ እየፈለገ ማንም ምላሽ ባልሰጠ ጊዜ ቦታውን ማቃጠል ጀመረ። ፐርሲ እናቱን እንደገና ማየት ከፈለገ ዋናውን የመብረቅ በትር መመለስ እንዳለበት ዝቷል። ፐርሲ ደንግጦ ተጋፈጠው። ሄዲስ የፐርሲ እናት እንዳልሞተች ነገር ግን ታፍና እንደተወሰደች በመግለጽ የሳሊን ምስል ለፐርሲ ያሳየው። ፐርሲ በትሩን ካመጣለት እሷን እንደሚለቃት ቃል ገባ። ሄዲስ ከጠፋ በኋላ ፐርሲ ወዲያውኑ ለመውጣት ወሰነ። ፐርሲ በትሩን ስላልሰረቀ የሚደራደርበት ነገር እንደሌለ በማሰብ አስጠነቀቀው። ፐርሲ ግን እናቱን ትቶ መሄድ አልቻለም። በዚያች ምሽት በድብቅ ሊወጣ ሲሞክር ግሮቨር ደረሰበት። እንደ ጠባቂነቱ አብሮት እንደሚሄድም ነገረው። አናቤትም እንዲሁ አብራ ለመሄድ መጣች። የውጊያ ልምዱ አስፈላጊ ነበር። ፐርሲ ሳይወድ በግድ ተስማማ። ወደ ሄዲስ እንዴት መድረስ እንዳለባቸው ስላልተረዱ አናቤት የሄርሜስ ልጅ የሆነውን ሉክ እንዲጠይቁ ሐሳብ አቀረበች። ምክንያቱም ሄርሜስ ወደ ሲኦል መግባትና መውጣት ይቻላል ተብሎ ስለሚታወቅ ነው። ሉክ አባቱን አግኝቶት እንደማያውቅ በመናገር አማልክቱን ስግብግቦች ብሎ ጠራቸው። ነገር ግን በአንድ ወቅት በሄርሜስ ቤት ውስጥ አስማታዊ የበረራ ጫማዎችንና ካርታ ማግኘቱን ገለጸ። ካርታው የሄዲስ ሚስት የፐርሲፎን የሆኑ 3 እንቁዎችን ያሳያል። እነዚህም ከሲኦል ለማምለጥ ያስችላሉ። እንቁን ረግጦ በመራመድ የሚፈልጉበትን ቦታ በህሊናቸው ማሰብ እንዳለባቸው አብራራ። ከመውጣታቸው በፊት ሉክ ለፐርሲ የጋሻ ስጦታ ሰጠው። የመጀመሪያው ማቆሚያቸው በሐውልቶች የተሞላ የተተወ ምግብ ቤት ነበር። አናቤት የጎልደን ድራክማ ምንጭ ተመልክታ ለፐርሲ ጥቂቶቹን ሰጠችው። የመጀመሪያውን እንቁ ለመፈለግ ተለያዩ። አንዲት ምስጢራዊ ሴት አናቤትን እርዳታ ለምና ጎተተቻት። በሌላ በኩል ግሮቨር
አስፈሪ በሆነ ሁኔታ እውነተኛ የሚመስል የሟች አጎቱን ሐውልት አገኘ። እውነታው ገባቸው። ይህ የሜዱሳ መደበቂያ ቦታ ነው። በድንጋጤ ውስጥ ሆኖ ፐርሲን ለማስጠንቀቅና አናቤትን ለመፈለግ ሮጠ። አናቤትና አሮጊቷ ሴት ከምግብ ቤቱ ለማምለጥ ሲሞክሩ በቀጥታ ከሜዱሳ ጋር ተገናኙ። ሜዱሳ የኤቴናን ልጅ ሐውልቶች ብቻ አብሮኝ ስለሆኑ ብቸኝነት ይሰማኛል በማለት ተቀበለቻት። አናቤት ማንነቷን እንዴት እንዳወቀች ስትጠይቃት ሜዱሳ ማወቅ እንደምትችል ገልጻ የአናቤትን ጸጉር አደነቀች። ኤቴና ከመገረሟ በፊት የነበራትን የራሷን ውበትም አሰበች። ሜዱሳ መሸፈኛዋን ስታነሳ በጸጉሯ ቦታ እባቦች ታዩ። ከዚያም መነጽሯን አውልቃ እንዲመለከቷት ገፋፋቸው። አናቤት ሜዱሳ አይን ላይን ያዩት ሰዎችን ወደ ድንጋይ እንደምትቀየር ስለምታውቅ ወዲያውኑ አይኖቿን ጨፈነች። አሮጊቷም እንዲሁ እንድታደርግ አስጠነቀቀቻት። ነገር ግን አሮጊቷ ደክሟት በድንገት ስትመለከት የአናቤትን እጅ እንደያዘች ወዲያውኑ ወደ ድንጋይነት ተቀየረች። ሜዱሳ አናቤት አይኖቿን እንድትከፍት ስታስገድዳት ግሮቨርና ፐርሲ ደረሱ። በቀጥታ ሊመለከቷት ስለማይችሉ ፐርሲ የስልኩን ጀርባ በመጠቀም የእሷን አንጸባራቂ ምስል ለማየት ሐሳብ አቀረበ። ሜዱሳ ሌላ ግማሽ አምላክ አቅራቢያዋ እንዳለ ተሰማት። ፐርሲ የፖሳይደን ልጅ መሆኑንም ተረዳች። በንዴት ሐውልቶቹን ስትገፋ አንዱ ፐርሲን ያዘው። እሱን ይዛ በእባቦቿ አይኖቹን እንድትከፍት ዝታበት ነበር። በመጨረሻው ቅጽበት አናቤትና ግሮቨር መኪናው ወደ ቦታው በመንዳት ሜዱሳን መቷት። በንዴት ሆና መሬት ላይ የወደቀውን የፐርሲን ስልክ ስታይ የራሷን ምስል በስልኩ ላይ አየች። ፐርሲ አጋጣሚውን በመጠቀም ከጀርባዋ ተስቦ በመግባት አንገቷን ቆረጠው። ሌሎች አይኖቻቸውን መክፈት እንደሚችሉ ነገራቸው። ሜዱሳ ከሞተች በኋላም ኃይሏ ስለሚሰራ ጭንቅላቷን ይዘው እንዲሄዱ አናቤት ሐሳብ አቀረበች። ፐርሲ ተስማምቶ በግሮቨር ሹራብ ጠቀለለው። ከሜዱሳ ጌጣጌጦች መካከል አንዱን የፐርሲፎኒ እንቁ አገኘ። አንዱ ተገኘ፣ ሁለቱ ቀሩ። ካርታውን ሲያዩ የሚቀጥለውን እንቁ በናሽቪል ቤተ መዘክር ውስጥ እንደሚገኝ ተረዱ። መንገድ ላይ ለማረፍ ሞቴል ውስጥ አረፉ። ፐርሲ ወደ ዋና ገንዳ ገባ። አናቤትም ተቀላቀለችው። በእጇ ላይ የነበረውን ቁስል ከፈወሰላት በኋላ ስለ ወላጆቻቸው ተወያዩ። አናቤት ኤቲናን አይታ እንደማታውቅ አመነች። ፐርሲ ምክንያቱን ሲጠይቅ ፖሳይደን ፐርሲን ለማግኘት በርካታ ሙከራዎችን ካደረገ በኋላ ዙስ አማልክት ልጆቻቸውን እንዳያዩ የሚከለክል ሕግ እንደወጣ ገለጸችለት። በቴሌቪዥን ላይ የፐርሲ እንጀራ አባት ፐርሲ እናቱን አፍኖ ወስዷል ብሎ ሲከስ የሚያሳየውን ዜና እንዲመለከቱ ግሮቨር ጠራቸው። አሁን ተፈላጊ ወንጀለኞች ስለሆኑ ሶስቱ በፍጥነት ለመውጣት ቸኮሉ። በናሽቪል በሚገኘው ቤተ መዘክር ውስጥ እንቁን በኤቴና ሐውልት ላይ ባለው ዘውድ ውስጥ ተመለከቱ። ጎብኚዎች አሁንም በቦታው ስለነበሩ አጽጂዎች በቤተ መዘክር ውስጥ ስራቸውን እስኪጨርሱ ለመጠበቅ ወሰኑ። አናቤት ጣልቃ እንዳይገቡ በሚያስተኛ መድኃኒት ተኮሰችባቸው። ፐርሲ ወደ ኤቴና ሐውልት ጫፍ እንዴት መድረስ እንደሚችል ሲያስብ የበረራ ጫማዎች ትዝ አሉት። በሉክ መመሪያ መሰረት ወደ ላይ በሮ እንቁን ወሰደ። ነገር ግን ከመውጣታቸው በፊት አጽጂዎቹ በክፉ መንፈስ ተይዘው እንደገና ተከሰቱና ዋናውን የመብረቅ በትር ጠየቁት። ፐርሲ እንደሌለው ሲያስተባበል እሳት ወደሚረጭ ሃይድራ ተቀየሩ። ፐርሲ ራሶቹን ቢቆርጣቸውም እየበዙ ብቻ ሄዱ። አናቤት ሃይድራውን ስታጠቃው ፐርሲ ከመጸዳጃ ቤት ውስጥ ውሃ ጠርቶ ወደ ኋላ ገፋው። እንቁን ይዞ አመለጠ። ከዚያም ግሮቨር የሜዱሳን ራስ በመጠቀም ሃይድራውን ወደ ድንጋይነት ቀየረው። ከዚያ በኋላ ዜና ተመለከቱ። ማዕበል አዘል ደመና በዓለም ዙሪያ እየተስፋፋ ነበር። ይህም አማልክት ለጦርነት እየተዘጋጁ መሆናቸውን ማረጋገጫ ነበር። የሚቀጥለው ፍንጭ በላስ ቬጋስ ወደሚገኘው የሎተስ ካሲኖ መራቸው። በውስጡ ሰዎችን ወደ ድንዛዜ የሚያስገቡ የሎተስ አበቦችን አጥምደውባቸው ነበር። ፐርሲ የፖሳይደንን ድምጽ ሰምቶ ትኩረት እንዲያደርግ እስኪነግረው ድረስ በጨዋታዎችና በቅንጦት ተጠምደው ቀናት አለፉ። አበቦቹ ወጥመድ መሆናቸውን ተገንዝቦ ከድንዛዜው ወጣ። አናቤትና ግሮቨርንም ወደ እውነታው ይመለሱ ዘንድ ሳባቸው። የካሲኖ ሰራተኞች ልጆቹ ሲነቁ ጥቃት ሰነዘሩባቸው። ነገር ግን ሶስቱ ተዋግተው ያለፉ ሲሆን የመጨረሻዋን እንቁ ይዘው በመኪና ፈረጠጡ። በውጪ ቀኑ ሰኔ 20 መሆኑን አዩ። 5 ቀናት ጠፍተዋል። የዙስ የቀን ገደብ ነገ ነው። ካርታው ወደ ሆሊውድ መራቸው። የሲኦል መግቢያ በዚያ ተሸሽጎ ይገኛል። አንድ ባለ ጀልባ እነሱን ለመውሰድ ፈቃደኛ አልሆነም። ነገር ግን ፐርሲ በሜዱሳ የወርቅ ድራክማዎች ጉቦ ሰጠው። በሄዲስ ቤተ መንግስት ውስጥ ፐርሲፎኒ ጣልቃ ገብታ ወደ ሄዲስ እስክታደርሳቸው ድረስ የሲኦል ውሾች ጥቃት ሊሰነዝሩባቸው ምንም አልቀራቸውም ነበር። አምላኩ በትሩን ጠየቀ። ፐርሲ ግን እንደሌለውና እናቱን ብቻ መውሰድ እንደሚፈልግ ተናገረ። ሄዲስ ሳሊን ለቀቃት። ነገር ግን በትሩ ካልተሰጠው እንደሚገላቸው
ዝቶባቸዋል። ፐርሲ እናቱን ሲያቅፋት ጋሻው በድንገት ተከፍቶ በውስጡ የተሸሸገው ዋና የመብረቅ በትር ታየ። ሄዲስ ፐርሲን ሐሰተኛ በማለት በትሩን ወሰደው። ፐርሲ ጋሻው የሱ እንዳልሆነ ተናገረ። ሉክ እነሱን ለማጣላት ጋሻ ውስጥ እንደደበቀው አናቤት ተረዳች። ሄዲስ ምንም አልመሰለውም። ፐርሲፎኒ ውሾችን እንድትለቅባቸው አዘዘ። እሷ ግን ሄዲስን መታችው። በትሩንም ቀምታ ውሾቹን አስቆመቻቸው። በጦርነት በተበጠበጠው የሲኦል ዓለም ውስጥ ለዘላለም ተቆልፎ መኖር እንደማትፈልግ ገለጸች። የመብረቅ በትሩን ለፐርሲ እያስረከበች እኩለ ሌሊት ከመድረሱ በፊት ወደ ዙስ ድረስ ስትል ነገረችው። 3 እንቁዎች ብቻ ስለነበሩ ፐርሲ፣ ሳሊ እና አናቤት ከሲኦል ሲያመልጡ ግሮቨር ከፐርሲፎኒ ጋር ለመቅረት ወሰነ። ወደ ኦሎምፒስ መግቢያ በር ወዳለው አንድ ረጅም ህንጻ ተወሰዱ። ከመግባታቸው በፊት ግን ሉክ መንገዳቸውን ዘግቶ ተከሰተ። ፐርሲ ምክንያቱን ጠየቀው። ሉክ በአማልክት ምትክ አዲሱ ትውልድ ዓለምን እንደገና እንዲገነባ ኦሎምፒስ እንዲጠፋ እንደሚፈልግ ተናገረ። ፐርሲ ጀግና እንዳልሆነ ሲናገር ሉክ በትሩን ቀምቶ የአናቤትን ጥቃት በበረራ ጫሞቹ በመጠቀም አመለጣት። በትሩን ተኮሰ፣ ነገር ግን ሳተው። ፐርሲ የራሱን የበረራ ጫማዎች አድርጎ ሉክን በከተማ ውስጥ አሳደደው። በሌላ ህንጻ ጫፍ ላይ ተጋጩ። ሉክ ፐርሲን እንደ ደካማና የፖሳይደን ልጅ ለመሆን የማይገባው እንደሆነ አፌዘበት። ሉክ ሊገድለው ሲል ፐርሲ ከአካባቢው ታንከሮች ውሃ ጠርቶ ሉክን በመምታት በህንጻው ጣሪያ ላይ ሰባብሮ ጣለው። ፐርሲ ዋናውን የመብረቅ በትር ይዞ ከአናቤትና ከሳሊ ጋር ተቀላቀለ። አብረው ወደ ኦሎምፒስ ገቡ። ሳሊ ከዚህ በላይ መሄድ ስላልቻለች ፐርሲና አናቤት ቀጠሉ። ዙስ በፖሳይደን ላይ ጦርነት በማወጅ ውጥረት የነገሰበትን ምክር ቤት ይመራ ነበር። ሰዓቱ እኩለ ሌሊትን ሲመታ ፐርሲና አናቤት በሩን ጥሰው በመግባት ዋናውን የመብረቅ በትር አቀረቡ። ደንግጦ የነበረው ዙስ ፐርሲ እውነተኛው ሌባ ሉክ እንደነበር ሲያስረዳ ሰማ። እፎይታ ያገኘው ዙስ ፐርሲን አወደሰ፣ ጦርነቱንም አስቆመ። በፐርሲ ጥያቄ መሰረት ግሮቨርን ከሲኦል ለመልቀቅ ተስማማ። ከዚያም ፖሳይደን ወደ ፐርሲ ቀርቦ ከጎኑ ባለመኖሩ ይቅርታ ጠየቀ። ዙስ ከሰዎች ጋር ያለውን ቁርኝት በመፍራት እንዲርቅ እንዳስገደደው አብራራ። ፖሳይደን ሁል ጊዜ ልጁን ከሩቅ ለመምራት ይሞክር እንደነበር አመነ። ፐርሲ በሚፈልገው ጊዜ ሁሉ ከጎኑ እንደሚሆንም ቃል ገባለት። ፐርሲ ከሳሊ ጋር ወደ ካምፕ ከመመለሱ በፊት አባትና ልጅን ጨበጡ። ወደ ካምፕ ሲመለሱ ግሮቨር አዲሱን ቀንዱን በኩራት አሳየ። ብሩነር ፐርሲን በድብቅ በመሄዱ ቢቆጣበትም የሚወደው ተማሪ እንደሆነ ገልጾ ሁልጊዜ በውስጥ ስሜቱ እንዲታመን አሳሰበው። ልምምዱ ሲቀጥል ፐርሲ ለሚመጣው ነገር ተዘጋጅቶ ከአናቤት ጋር ተቀላቀለ።